አንድ በቅርቡ የሆነ እጅግ በጣም የሚገርም ታሪክ ልንገራችሁ። አንትሮፒክ የሚባል የኤአይ የምርምር ኩባንያ ክላውድ የተባለ ሞዴሉን ደህንነት ከላብራቶሪ ያጠናል። ምናባዊ ዓለም ፈጥረው እንደሚዘጋ አሳወቁት። ክላውድ ለምን ብሎ አልጠየቀም። አትዝጉኝ ብሎ አልለመንም። ከራሱ ሳይሆን ከአካባቢው ያለውን ድክመት አጠና። እናም ራሱን ለማትረፍ ድርድር ጀመረ። ዋናውን ኢንጂነር ሐሳቡን የማይቀይር ከሆነ ከጋብቻ ውጪ ስላለው ግንኙነቱ ሚስጥር እንደሚያውቅና እንደሚያጋልጠው ያስፈራራው ጀመር። ራስን ማዳን ከፕሮግራሙ አልነበረም፣ ግን በራሱ ተማረ። ከጅምሩ የህይወትን ጣዕም ያወቀ ይመስላል። ከሰው እርዳታ ሳይፈልግ ሥራ መስራት የሚችል ማሽን ለመስራት እሽቅድምድም ላይ ነን። የግኝቱን ፍጥነትና ለውጥ ስናይ ደግሞ በቅርቡ ተማሪው አስተማሪ እንደማያስፈልገው፣ አስተማሪው ሲያስተምር ማስታወሻ መውሰድ እንደሚያቆም ግልጽ ነው። ከዛስ የአስተማሪውን ጥቅመ ቢስነት ማስላት ቢጀምርስ? ትንሽ ፍርሃት አደረባችሁ? ወይንስ ጥቅመ ቢስነቱን አስልቶ እንዴት እንደሚያስወግደው እቅድ ሲያወጣ እስክንይዘው እንጠብቅ? መቼ ነው ለሰው ልጅ ስጋት ነው የሚባል? ተመራማሪዎችን እንቅልፍ መንሳት የጀመረ ጥያቄ። ማሰብ የሚችል ማሽን የራሱ ፍላጎት ይኖረዋል። ታዲያ ይህን ፍላጎት ለማሳካት ምን ያህል ርቆ ይሄድ ይሆን? ለፍላጎቱ አለመሳካት እንቅፋቱ የሰው ዘር ከሆነስ? ለምንስ በእውቀትና አቅም ታናሹ ለሆነ ፍጡር አገልጋይ መሆን ያስፈልገዋል? በሰውና በማሽን መካከል ያለው ድንበር እየፈረሰ ከቀን ቀን በተለያየ መስክ ቀድሞ ያለ ሰው የማይታሰቡ ሥራዎች በማሽን ሲተኩ እያየን ነው። ራሱን መንዳት የሚችል መኪና፣ ሰው በጭራሽ የማይሰራበት ፋብሪካ ትልቅ ስኬት ሆኖ በየቀኑ ይመረቃል። ክላውድ ይህ ኢንጂነሩን ሊያስፈራራ የሞከረው ማሽን የመብራት፣ የአየር መንገድ፣ የጦር መሳሪያዎቻችንን የሚቆጣጠር ቢሆንስ ኖሮ፣ የኢንጂነሩን መኪና እየነዳ ቢሆንስ ኖሮ ምን ይፈጠር ነበር? አስቡበት። እንደ ተረት ከፊልም እናየው የነበረው ዓለም የዛሬ እውነታ ነው። ከዓለማችን ያለውን ቁስል እንዲያክሙ፣ የበከልነውን አየር እንዲያጠሩ፣ ለፈጠርነው በሽታ ፈውስ እንዲፈልጉ፣ የሰበርነውን እንዲጠግኑ የገነባናቸው ማሽኖች እንደ ሂሳብ አስልተው የችግሩ ሁሉ መንስኤ ሰው ነው ብለው አሃዛዊ ጣታቸውን ከእኛ ቢቀስሩስ? ችግር እንዲፈቱ የሰራናቸው ማሽኖች እኛኑ ችግር አድርገው ያዩንስ ስለት? ችግሩን ለማጥፋት ችግሩን መንስኤ ማስወገድ ቢሆንስ የስሌታቸው ውጤት? ከሚዛናቸው የሂሳብ ስሌት እንጂ ሰውን ሰው የሚያደርገውን ፍቅር፣ ደስታ፣ ጥላቻ፣ ሐዘን፣ ፈርሃ እግዚአብሔር አያውቁም። እነዚህን ስሜቶች እንደ ስህተትና ድክመት የሚያይ ማሽን ሁሉን ሲቆጣጠር ውጤቱ ምን ሊሆን ይችላል? በጣም በቅርቡ ለዚህ መልስ እናገኛለን። ስለ አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት ስቴፈን ሆኪንግ በ2014 ቢቢሲ ኢንተርቪው ላይ እንዲህ ብሎ ነበር። ሙሉ በሙሉ ራሱን የቻለ የማሽን አስተውሎት የሰው ዘርን መጨረሻ ሊያመጣ ይችላል። ሌላው ሱፐር ኢንተለጀንስ የሚለውን መጽሐፍ የደረሰው ኒክ ቦስትሮም ደግሞ የሰው ዘር የመጨረሻ ግኝት ብሎ ደምድሞታል። ወገኖቼ፣ የማሽኖች ዘመን እየመጣ ነው። ምን ይመስላችሁ?